በዓለም ላይ በሚሊዮኖች የሚቆጠሩ ሴቶች የክርስቲያኖ ሮናልዶ ፍቅረኛ የመሆን ህልም አላቸው። ነገር ግን ይህ እድል የደረሳት ለአንዲት ስፔናዊት ወጣት ብቻ ነበር። ዛሬ የምናየው ስለ ጆርጂና ሮድሪጌዝ የቅንጦት ህይወት ሳይሆን በስተጀርባ ስላለው መራራ ትግል፣ ስለ አደንዛዥ እጽ አዘዋዋሪው አባቷና በጉቺ ሱቅ ውስጥ ህይወቷን ስለቀየረው ያ አስደናቂ ቀን ነው። ጆርጂና ማናት? እንዴትስ ከድህነት አረንቋና አዘቅት ወጥታ የዓለም ተጽዕኖ ፈጣሪ መሆን ቻለች? ብዙዎቻችሁ ጆርጂና ሮድሪጌዝን የምታውቋት በአልማዝ የተለበጡ ጌጣጌጦችን አድርጋ በቢሊዮን ዶላር በሚገመቱ የግል ጄቶች ስትጓዝና በዓለም ላይ ካሉ እጅግ ዝነኛ ወንዶች አንዱ በሆነው በክርስቲያኖ ሮናልዶ እቅፍ ውስጥ ሆና ነው። ዛሬ ግን ወደኋላ እንመለሳለን። ወደዚያች ስፔን ውስጥ ወደምትገኝ ጃካ ወደተባለች ትንሽና ብርዳማ ከተማ። ዛሬ የምናወራው ከኪሷ 1.74 ሳንቲም ስላልነበራት፣ አባቷ በእስር ቤት ውስጥ ስለነበረባትና ህይወት ገና በጠዋቱ አለሳካ ስላለቻት ምስኪን ልጅ ነው። ጆርጂና የተወለደችው በአርጀንቲና ቦነስ አይረስ ቢሆንም ያደገችው ግን በስፔን ነው። አባቷ ጆርጅ ሮድሪጌዝ የቀድሞ የእግር ኳስ ተጫዋች ነበረ። ነገር ግን ህይወት ለእርሱ ሌላ መንገድ መረጠችለት። እናም ጆርጅ በአደገኛ የእጽ ዝውውር ውስጥ እጁን አስገብቶ ነበር። ጆርጂና ገና የ5 ዓመት ህፃን ልጅ እያለች አባቷ ከሞሮኮ ወደ ስፔን በ800,000 ፓውንድ በላይ የሚያወጣ ሐሺሽ የተባለ እጽ ሲያዘዋውር ተያዘ። እናም ይህ ክስተት የጆርጂናን የልጅነት ዕድሜ አጨለመው። አባቷ ለቀጣይ 10 ዓመታት ታሰረ። አስቡት፣ አንዲት ትንሽዬ ልጅ አባቷ በወንጀል ተከሶ እስር ቤት ሲገባ የሚሰማትን ስሜት። ጆርጂና ከእናቷና ከእህቷ ጋር ብቻዋን ለማደግ ተገደደች። በከተማ ውስጥ ሰዎች የወንጀለኛው ልጅ እያሉ የሚያሳዩት ጥላቻና መገለል ዛሬ ላይ ለደረሰችበት ጥንካሬ መሰረት የሆነው እዛ ጋር ነው ይባላል። ጆርጂና ገና በለጋ ዕድሜዋ አንድ ማምለጫ አገኘች። እርሱም የባሌ ዳንስ ነበር። በዳንስ ስልጠና ወቅት የነበረባትን ጭንቀት በዛ ትረሳ ነበር። ችሎታም ነበራት። ነገር ግን ዳንሱን መማር ውድ ነው። እናም ይህንን ህልሟን ለማሳካት ጥራጥሬ እየለቀመች ብትሰራም የዳንስ ትምህርት ቤቱን ክፍያ መቋቋም ግን አልቻለችም። ጆርጂና የሆነ ቀን ትልቅ ዳንሰኛ ሆኜ ዓለምን እዞራለሁ ብላ ብታስብም ድህነት ግን አይሆንም ብሎ በ15 ዓመቷ ስልጠናዋን ለማቆም ተገደደች። እናም ይህ አጋጣሚ ለጆርጂና የመጀመሪያው ትልቁ ስብራት ነበር። ከእንግዲህ ወዲህ መደነስ ካልቻልኩ ዝም ብዬ አርፌ መኖር አለብኝ ብላ ወሰነች። እናም በ15 ዓመቷ ጃካን ለቃ ወደ ስፔን ማድሪድ አመራች። ነገር ግን በማድሪድ ስራ ማግኘት ቀላል አልነበረም። ከዛ ደግሞ የተሻለ ህይወት ፍለጋ ወደ እንግሊዝ ተጓዘች። በብሪስቶል ከተማ ውስጥ ለአንድ ቤተሰብ በቤት ሰራተኝነት ወይም ናኒ በምንለው ስራ ተቀጠረች። በሳምንት የምታገኘው ክፍያ ከ80 እስከ 100 ፓውንድ ብቻ ነበር። ያችን ገንዘብ ቆጥባ እንግሊዝኛ ለመማር ትሞክር ነበር። ወደፊት ትልቅ ቦታ ለመድረስ ቋንቋ ያስፈልገኛል ብላ ታምን ነበር ጆርጂና። ብርዱ፣ የቤተሰብ ናፍቆቱ፣ ብቸኝነቱ ቢበረታባትም ተስፋ አልቆረጠችም። በዚያን ጊዜ ጆርጂና ትኖር የነበረው በጋራ ሰዎች ተሰብስበው በሚኖሩበት የጋራ መኖሪያ ውስጥ ከሌሎች 5 ሰዎች ጋር ክፍል ተጋርታ ነው። ዛሬ የምታዩት የ7 ኮከብ ሆቴል ህይወት የመጣው ከዚህ መከራ በኋላ። በእንግሊዝ የነበራት ቆይታ ሲያበቃ ስፔን ተመለሰች። በዚያን ጊዜ ግን ዝግጁ ነበረች፣ ጥንካሬው ነበራት፣ እንግሊዝኛ መናገር ትችላለች፣ እንዲሁም የቅንጦት ብራንዶች ላይ ፍላጎት ነበራት። በማድሪድ ውስጥ ማሲሞ ዱቲ በተባለ ሱቅ ውስጥ ተቀጥራ መስራት ጀመረች። ጠንክራ ስለምትሰራ ብዙም ሳይቆይ በዓለም አቀፉ ጉቺ ሱቅ ውስጥ የስራ ዕድልን አገኘች። እንደምታውቁት ይህ ሱቅ ተራ ሱቅ አይደለም፣ የዓለማችን ባለጸጎች የሚገበያዩበት ቦታ ነው። ጆርጂና በየቀኑ በሺዎች የሚቆጠር ዶላር የሚያወጡ ልብሶችና ጌጣጌጦችን ለሌሎች ሰዎች ታጠልቃለች፣ ትሞክራለች፣ ታሳያለች። ለራሷ ግን የምትበላው ዳቦ እንኳን የምትገዛበት በቂ ገንዘብ የሚያጥራት ጊዜ ነበር። ሰዎች በሚሊዮን የሚቆጠሩ ገንዘብ ሲያወጡ ሳይ እኔ ግን በአውቶቡስ ወደ ቤቴ እሄድ ነበር ትላለች። ነገር ግን አንድ ቀን የሱቅ በር ተከፍቶ የእግር ኳስ ንጉሱ ክርስቲያኖ ሮናልዶ እስኪገባ ድረስ ብቻ ነበር። ጆርጂና በዚያን ቀን ፊቷን ሜካፕ ተቀብታ የሱቅ ዩኒፎርም ለብሳ ደንበኞችን ስታስተናግድ ዋለች። ድካም ቢጫጫናትም አይዞሽ ጆርጂና፣ ዛሬ ባይሆን ነገ ህይወት ትቀየራለች እያለች ራሷን ታጽናና ነበር። ነገር ግን ህይወቷ የሚቀየረው እንዳለችው ነገ ሳይሆን ከደቂቃዎች በኋላ መሆኑን አላወቀችም ነበር። በድንገት የሱቁ በር ተከፈተ። አንድ ረጅም
ጥቁር መነጽር ያደረገና ልክ እንደ ቪክቶሪያ ፏፏቴ ሽቶ የተነፋፋ ሰው ወደ ውስጥ ገባ። ጆርጂና ደንበኛ ለማስተናገድ እንደተለመደው ጎንበስ ቃለችበት። ቀና ስትል ፊት ለፊት የቆመው ማንም ሳይሆን የዓለማችን ኮከብ ክርስቲያኖ ሮናልዶ ነበር። እናም ጆርጂና ያንን ቅጽበት ስትገልጽ ልክ እንዳየሁት ሆዴ ውስጥ ቢራቢሮዎች የሚበሩ መሰለኝ ትላለች። ጆርጂና በጣም ከመደንገጧ የተነሳ እጆቿ ይንቀጠቀጡ ነበር። ሮናልዶም ቢሆን በጆርጂና ውበት ተመቶ ነበር በዚያ ቅጽበት። እንደምታውቁት ሮናልዶ እግር ኳስ ሜዳ ላይ ጎል ሲያገባ ሱይ ይላል እንጂ ሲደናገጥ አይታይም። በዚያች ቀን ግን ጆርጂናን አይቶ ልቡ ሱይ ሳይል የቀረ አይመስለኝም። ከጥቂት ቀናት በኋላ በድጋሚ ተገናኙ። ሮናልዶ ወደ ጆርጂና ቀረበና ስልኳን ተቀበለ። የመጀመሪያ ቀጠሯቸው ምን ሊሆን እንደሚችል ገምቱ። ሮናልዶ ጆርጂናን ለመውሰድ የመጣው በምን መሰላችሁ? ገምቱ እስቲ። አንዳንዶቹ ይህን ታሪክ በደንብ ታውቁታላችሁ፣ በተለይ የሮናልዶ አድናቂዎች። እናም ጆርጂና ስራዋን ጨርሳ በአውቶቡስ ወደ ቤቷ ለመሄድ ስትዘጋጅ ሮናልዶ በሚሊዮን ዶላር የሚገመት ቡጋሪ መኪናውን ከሱቋ ደጃፍ ላይ አቁሟል። እና ጆርጂና ይህን አጋጣሚ ስትገልጽ እንዲህ ትላለች። ስራዬን ጨርሼ በአውቶቡስ ሊሄድ ስወጣ እርሱ በቡጋቲ መኪና ይጠብቀኝ ነበር። የስራ ባልደረቦቼ በቅናት አይናቸው ሲወጣ ይታየኝ ነበር። እኔም በአውቶቡስ መምጣት የረሳሁትና ወደ ቡጋቲው ዘልዬ ገባሁ። እውነት ለመናገር ማን ነው ቡጋቲ ቀርቦለት አውቶቡስ የሚጠብቀው? ከዚህ በኋላ በነበራቸው ግንኙነት ገና የአጭር ጊዜ ግንኙነት ስለነበር ጋዜጠኞች እንዳያውቁባቸው ከፍተኛ ጥረትን ያደርጉ ነበር። ሮናልዶ አንድ ቀን ጆርጂናን ፈረንሳይ ወደሚገኘው ዲዝኒላንድ ሊወስዳት ፈለገ። ነገር ግን ሮናልዶን ያለ ጠባቂና ያለ ሰው ትኩረት መውሰድ የማይታሰብ ነው። እናም ሮናልዶ አንድ ነገርን አደረገ። ሰው እንዳያውቀው ረጅም የሰው ሰራሽ ጸጉር ዊግና ጺም አደረገ፣ ኮፍያ አደረገ፣ ጥቁር መነጽር አጠለቀ። እናም አንገቱ ላይ ስካርፍ ጠመጠመ። እንደ ማንኛውም ኖርማል ሰው ዲዝኒላንድ ሄደው ተዝናንቶ ለመምጣት ስለፈለጉ ራሱን መቀየር ነበረበት። ልክ እንደ አንድ የባጃጅ ሹፌር ተሸፋፍኖ ጆርጂናን ይዞ ዲዝኒላንድ ገባ። ሆኖም ግን ያ ሁሉ ተሸፋፍኖም ደጋፊዎቹ አወቁት። ምክንያቱም ሮናልዶ ጸጉሩን ቢቀይርም ያንን ዝነኛ አረማመዱን ግን መቀየር አልቻለም ነበር። እንዴ ይሄ ዊግ ያደረገው ሰውዬ አረማመዱ ሮናልዶን አይመስልም ይባባላሉ ሰዎች። ታሪኩ በፎቶ ተደግፎ ሲወጣ ዓለም ጉድ አለች። በዛ ሰዓት ፍቅራቸው ይፋ ሲሆን የጆርጂና ሕይወት ሰላም አጣች። ትላንት ሱቅ ውስጥ ልብስ የምትጥፈዋ ልጅ ዛሬ የጋዜጠኞች ኢላማ ሆነች። ሱቅ ውስጥ ስትሰራ ጋዜጠኞች በካሜራ እያሳደዱ ስላላስገቧት ጉቺን ለመልቀቅ ተገደደች። ሮናልዶ ግን ለጆርጂና ከፍቅረኛም በላይ ነበር። አይዞሽ አንቺ አሁን ሱቅ አያስፈልግሽም፣ ቤተ መንግስት አለልሽ የሚላት ይመስል ነበር። ጆርጂና ከሮናልዶ እናት ዶላሬስ ጋር ያላት ግንኙነትም በሰፊው ይወራ ነበር። አማችና ምራት መቼም አይስማሙም እንደሚባለው የጆርጂናና የሮናልዶ እናት ጉዳይም የጋዜጠኞች የየቀኑ ወሬ ሆነ። ጆርጂና ብዙም ሳትቆይ የሮናልዶን የግል ሕይወት መቆጣጠር ጀመረች። የሮናልዶን 3 ልጆች ልክ እንደ ራሷ ልጆች አድርጋ በፍቅር ተቀበለቻቸው። ሮናልዶ ለልጆቼ እናት የምትሆን ሴት አገኘሁ ብሎ በልበ ሙሉነት ተናገረ። ጆርጂና ከድሃው መንደር ተነስታ አሁን የዓለማችን ውዱ እግር ኳስ ተጫዋች የሚመካባት ሴት ሆናለች። ነገር ግን ታሪኩ እዚህ ላይ አያበቃም። ጆርጂና የሮናልዶ ፍቅረኛ መባል ብቻ አላረካትም። ራሷን ችላ በሚሊዮኖች የሚቆጠር ባለ ሀብት ለመሆን ምን አደረገች? ጆርጂና ከሮናልዶ ጋር ከሆነች በኋላ እጇን አጣጥፋ የሮናልዶን ብር እየቆጠረች ነበር የምትኖረው። እንደዛ ብላችሁ ካሰባችሁ ተሳስታችኋል። ጆርጂና ራሷን የቻለች የገንዘብ ማሽን ሆናለች። ለመሆኑ ሮናልዶ ለጆርጂና በየወሩ ስንት ይከፍላታል? ስንት ተቆራጭ ያደርግላታል? ይህ ጥያቄ ኢንተርኔትን በአንድ ወቅት ሲያናውጥ የነበረ ጉዳይ ነው። እንደ ጋዜጦች ዘገባ ከሆነ ሮናልዶ ለጆርጂና ለቤት ወጪና ለልጆች መንከባከቢያ በሚል በየወሩ 100,000 ዩሮ በብር ምቱት በባንክ አካውንቷ ይከትላት ነበር። በትክክል ሰምታችኋል። እኛ በየወሩ የቤት ኪራይና የኤሌክትሪክ ክፍያ ሲመጣብን ራሳችንን ስንይዝ፣ ጆርጂና ግን 100,000 ዩሮ አካውንቷ ላይ ዲንግ ሲል ስልኳን ታያለች። ነገር ግን ጆርጂና የሮናልዶን 100,000 ዩሮ ብቻ ቁጭ ብላ የምትጠብቅ አይነት ሴት አልነበረችም። እሳ ራሷ አሁን ትልቅ ብራንድ ናት። በኢንስታግራም ገጿ ላይ አንድ ማስታወቂያ ወይም አንድ ፖስት እስከ 1.2 ሚሊዮን ዶላር ክፍያ የምትጠይቅ ሴት እንደሆነች ይታወቃል። አንድ ፎቶ ተነስታ ወይም አጭር ቪዲዮ እንደምን አደራችሁ ብላ ስትለቅ እኛ ለ10 ዓመት ሰርተን የማናገኘውን ገንዘብ ወደ አካውንቷ ይገባላታል። ዛሬ ላይ ጆርጂና የራሷ የሆነ የአልባሳት ብራንድ አላት። የሽቶ ማስታወቂያ ትሰራለች።
እንዲሁም የዓለማችን ውድ ጌጣጌጦችን በማስተዋወቅ ሚሊዮኖችን ታፍሳለች። ትላንት ጉቺ ሱቅ ውስጥ ቁጭ ብላ ልብስ ስታጣጥፍ የነበረችው ጆርጂና ዛሬ ጉቺ ራሱ እባክሽ ልብሳችንን ለብሰሽ ፎቶ ተነሽልና ማስታወቂያ ስሪልን ብሎ ደጅ ይጠናታል። ህይወት ግን እንዲህ ናት። አንዳንዴ ኳሷን ሳይሆን ሜዳዋንም ጭምር ትሰጣለች። ጆርጂና ዛሬ ላይ የራሷ የሆነ የኔትፍሊክስ ሪያሊቲ ሾው አላት፣ አያም ጆርጂና የሚል። በዚህ ፕሮግራም ላይ የቅንጦት ህይወቷን ለዓለም አሳይታለች። በፕሮግራሙ ላይ አንድ የሚገርም ነገር ተናግራ ነበር። ድሮ ርካሽ ቦርሳዎችን ሰበስብ ነበር፣ አሁን ግን ቦርሳዎችን ሳይሆን የምሰበስበው ቦርሳው ውስጥ የሚገባውን ብር ነው ብላለች። በኔትፍሊክስ ዶክመንተሪ ላይ ስትታይ በአንድ ቀን ገበያ ወጥታ 30,000 ዩሮ ወደ 3 ሚሊዮን ብር በላይ ስታወጣ አይተናል። አንድ የገበያ ወጥታ ማለት ነው። አንድ ሄዳ ኮንዶሚኒየም ገዝታ ነው የምትመለሰው መሰለኝ። አሁን ላይ ጆርጂና የሮናልዶ ፍቅረኛ መባል ሰልችቶኛል፣ ጆርጂና ሮድሪጌስ ተብዬ መጠራት ትፈልጋለሁ ትላለች። እውነት ነው። 60 ሚሊዮን ተከታይ ይዘሽማ ማን የሰው ፍቅረኛ ይልሻል? ጆርጂና ከአልማዝ ጋር ያላት ከዳይመንድ ጋር ያላት ፍቅር ለየት ያለ ነው። በአንድ እጇ ላይ ብቻ የምታደርጋቸው ጌጣጌጦች ዋጋቸው ከአንድ አነስተኛ አገር በጀት ጋር ሊስተካከል ይችላል። አንዴ በኳታር የዓለም ዋንጫ ላይ ስትታይ ያደረገችው ጌጣጌጥ ዋጋ $2 ሚሊዮን በላይ ነበር። ድህነትንስ መበቀል እንደዚህ ነው። ጆርጂና ሃርምስ ብርኪን የተባሉ በጣም ውድ ቦርሳዎችን የመሰብሰብ ሱስ አላት። የአንዱ ቦርሳ ዋጋ ብቻ $300,000 ሊደርስ ይችላል። እዚህ ቦርሳ ውስጥ ምን ሊገባ ይችላል? ወርቅ ወይስ የዘላለም ህይወት? እኔ የገባኝ ነገር ቢኖር በዛ ቦርሳ ዋጋ አዲስ አበባ ውስጥ አሪፍ ቪላ መግዛት ይቻላል። እሷ ግን ዕቃ ይዛበት ትዞራለች። ባለ 5 መኝታ ቤት ቪላ የሚገዛ ገንዘብ ጆርጂና ትከሻ ላይ ታያላችሁ። ሮናልዶ አሁን ሳውዲ አረቢያ ውስጥ እየተጫወተ ስለሆነ ጆርጂናም ሳውዲ አረቢያ ውስጥ ልክ እንደ ንግስት ነው የምትኖረው። የሳውዲ ህግ እጅግ ጥብቅ ቢሆንም ለጆርጂና ግን ልዩ ፈቃድ ተሰጥቷታል። እዚያም ቢሆን የቅንጦት ህይወቷን ትቀጥላለች። ሳውዲማ ማን ይነጥቀኛል ማን ይዘርፈኛል ብለህ ትጨነቃለህ። ከሮናልዶ ጋር ያላት ግንኙነት አንዳንድ ይሻክራል ቢባልም ጆርጂና ግን ቤተሰቤን የሚነካብኝ የለም ብላ በአሸናፊነት ትወጣለች። ነገር ግን ይህ ሁሉ ሀብትና ቅንጦት ውስጥ ያለችው ጆርጂና አንድ ትልቅ ሀዘን ደርሶባታል። ህይወት ሁሉንም ነገር ሰጥታ አንድ ትልቅ ነገር ቀምታታለች። ገንዘብና ዝና ሊገዙት የማይችሉት አንድ ነገር አለ። እሱም የሰው ልጅን ህይወት ነው። ጥቅምት 2021 ላይ ጆርጂና እና ሮናልዶ መንትያ ልጆችን እንደሚጠባበቁ ለዓለም አበሰሩ። ዓለም በደስታ ተቀበለቻቸው። መነጋገሪያ ሆኖ ነበር አንድ ሰሞን ይሄ በዜና አውታሮች ላይ። ጆርጂናም ቤተሰባችን ሊያድግ ነው ብላ በደስታ ተሞልታ ነበር። ነገር ግን ሚያዝያ 2022 ላይ ያ አስከፊ ቀን መጣ። ልጆቹ በሚወለዱበት ወቅት ሴቷ ልጃቸው ቤላ በሰላም ስትወለድ፣ መንትያ ወንድሟ ግን ህይወቱ አለፈ። ጆርጂና እንዲህ ትላለች፣ በህይወቴ ካየኋቸው ቀናት ሁሉ እጅግ አስደሳቹና እጅግ አስከፊውን ቀን አንድ ላይ ሆኑብኝ። አስቡት፣ በአንድ እጅሽ አዲስ የተወለደ ህፃን ይዘሽ በሌላ እጅሽ ደግሞ የሞተውን ልጅሽን ስታይ። ይህ በገንዘብ የማይታከም ትልቅ ቁስል ነበር። ሮናልዶ ሚዲያ ላይ ጠንካራ ይሁን እንጂ ልጁ ሲሞት ግን ክፉኛ ተሰብሮ ነበር። ጆርጂና ግን በዚያ ቁጭት ውስጥ በዚያ ጭንቀት ውስጥ ሆና ሮናልዶን ብርታት ትሆነው ነበር። ሮናልዶ ጆርጂና ባትኖር ኖሮ ይህን ጊዜ አላልፈውም ነበር እያለ በተደጋጋሚ ያመሰግናታል። ጆርጂና ለሮናልዶ ፍቅረኛው ብቻ ሳይሆን በጨለማ ጊዜው የምታበራለት ሻማ ሆና ተገኝታለች። ይህ ሁሉ ሀዘን በነበረባት ጊዜ ግን ሰዎች ዝም አላሏትም። ሮናልዶን ያገባችው ለገንዘቡ ነው፣ የሮናልዶ እናትን አትወዳትም የሚሉ ወሬዎች በየቀኑ ይለቀቁ ነበር። በተለይ የሮናልዶ እህቶችና እናቱ ጋር ያላት ግንኙነት እንደ ጦርነት ነበር የሚታየው። ጆርጂና ግን ምን አደረገች? ለወሬዎቹ መልስ ከመስጠት ይልቅ በሮናልዶ የግል ጀት ላይ ሆና ፒዛ እየበላች ፎቶ ትለጥፍ ነበር። እውነት ለመናገር ሰዎች ስለኛ መጥፎ ሲያወሩ ብዙዎቻችን የምናደርገው ወይ ማልቀስ ነው ወይ መሳደብ ነው፣ መበሳጨት ነው። እሷ ግን $2 ሚሊዮን የሚያወጣ አልማዝ አድርጋ እንደምን አደራችሁ ትላለች። ይሄኔ ነው ዝምታ ወርቅ ነው የሚባለው። በጆርጂና ቋንቋ ደግሞ ዝምታ አልማዝም ነው። ጆርጂና የራሷ ልጆች ብቻ ሳይሆን የሮናልዶን የቀድሞ የወለዳቸውን 3 ልጆች የምታይበት መንገድ የሚገርም ነው።
ትልቁን ልጁን ክርስቲያኖ ጁኒየርን እንደ ራሷ ልጅ ነው የምታየው። ልጆቹ እናታችን ብለው ነው የሚጠሯት። ሮናልዶ ለልጆቼ እንደ ጆርጂና አይነት እናት አገኛለሁ ብዬ አላሰብኩም ይላል። ጆርጂና ደግሞ ልጆቹ የእኔ ሕይወት ናቸው፣ ከነሱ ውጭ ያለው ነገር ሁሉ ትርፍ ነው ትላለች። ምናልባት ቦርሳዎቿን አትጨምርም ይሆናል እዚህ ውስጥ። ጆርጂና በቤተሰብ ውስጥ ያላት ተጽዕኖ ሮናልዶን በዓለም ላይ ካሉ ደስተኛ አባቶች አንዱ አድርጎታል። ልጇን ካጣች በኋላ ጆርጂና በቤተ ክርስቲያን ውስጥ ስትጸልይና በበጎ አድራጎት ስራዎች ላይ ስትሳተፍ ታይታለች። ሐዘኗን ወደ ጥንካሬ ቀይረዋለች። የሞተው ልጄ ሁልጊዜም በሰማይ ሆኖ ይጠብቀኛል ትላለች። ይህ ክፍል የሚያሳየን ጆርጂና ተራ የፋሽን ሞዴል ብቻ ሳትሆን መከራን የምታውቅና የምትቋቋም እናት መሆኗን ነው። ጆርጂና እና ሮናልዶ መቼ ነው የሚጋቡት? በሳዑዲስ ህይወት እንዴት እየሄደ ነው? ክርስቲያኖ ሮናልዶ ወደ አልናስር ክለብ ሲዘዋወር ብዙዎች ጆርጂና ሳዑዲ ውስጥ እንዴት ትኖራለች ብለው ጠይቀው ነበር። ምክንያቱም በሳዑዲ ህግ ያልተጋቡ ጥንዶች በአንድ ቤት ውስጥ መኖር አይፈቀድላቸው። ነገር ግን ለሮናልዶና ለጆርጂና ሲባል ህጉ እያየ እንዳላይ ያለፋቸው። ጆርጂና አሁን ሪያል ውስጥ ልክ እንደ ንግስት ነው የምትኖረው። አባያ ለብሳ ስትታይ ደግሞ ውበቷ ሌላ መልክ ይይዛል። እውነት ለመናገር ጆርጂና ሳዑዲ ከሄደች በኋላ አባያ መሸጫ ሱቆች ስራ የበዛባቸው ይመስለኛል። ምክንያቱም እሷ የምታደርገው ነገር ሁሉ ፋሽን መሆኑ አይቀርም። ሰርጋቸው ታዲያ መቼ ነው? ዓለም ሁሉ የሚጠብቀው ሰርግ ለምን ዘገየ? ሮናልዶ በአንድ ቃለ መጠይቅ ላይ ከጆርጂና ጋር መጋባታችን አይቀርም እርግጠኛ ነኝ ብሏል። ጆርጂናን ብትሆን እኔ አሁን እንደተጋባን ነው የምቆጥረው፣ ዋናው ፍቅር ነው ትላለች። አንዳንዶች ግን ሮናልዶ ለምን እስካሁን ቀለበት አላደረገላትም ብለው ይጠይቃሉ። ምናልባትም ሮናልዶ ለሰርጉ የሚሆን ስቴዲየም እየፈለገ ይሆናል፣ ወይስ ደግሞ ጆርጂና ገና አልማዝ መርጣ አልጨረሰችም? ለማንኛውም ሰርጉ ሲደርስ ኢንተርኔት ብሬክ ማድረጉ አይቀርም። ምናልባት አንድ የክራይም ዞን ኤፒሶድ ሊያመልጣችሁ ይችላል። እስከዚያው ግን ጆርጂና በየወሩ ከ6 ሚሊዮን ብር በላይ የኪስ ብር የተቀበለች ሚስትነቷን በተግባር እያሳየች ነው። እንደምታውቁት ሮናልዶ ከጆርጂና በፊት ከተለያዩ ሞዴሎችና ቆንጆ ሴቶች ጋር ነበር። ነገር ግን ጆርጂናን የመረጠበት ምክንያት ውበቷ ብቻ አይደለም። ጆርጂና ሮናልዶን ሰው፣ ወንድ እንዲሆንም አድርገዋለች። ሜዳ ላይ ታጋይ፣ ቤት ውስጥ ግን አፍቃሪ አባት እንዲሆን አግዘዋለች። ሮናልዶ ጂናን የህይወቴ ትልቁ ስጦታ ናት ይላል። ጆርጂና ደግሞ ሮናልዶን ሳገኘው ልዑል ያገኘሁ መስሎኝ ነበር፣ አሁን ግን ያገኘሁት የልጆቼን አባትና የህይወት አጋሪን ነው ትላለች። ይህን ስትሰሙ እኔም እንዲህ ያለ ፍቅር ይስጠኝ ማለታችሁ አይቀርም። ነገር ግን ልክ እንደ ጆርጂና ጉቺ ሱቅ ውስጥ ተቀጥራችሁ ሮናልዶ እስኪመጣ መጠበቅ ይኖርባችኋል። ጆርጂና ለሴቶች መልእክት አላት። የጆርጂና ታሪክ ከአውቶቡስ ተሳፋሪነት ወደ የግል ጄት ባለቤትነት የተቀየረው ተረት ይመስላል። ነገር ግን እሷ የምትለው አንድ ነገር አለ። እድል ወደ አንተ ትመጣለች፣ አንተ ግን ዝግጁ መሆን አለብህ። ጆርጂና ራሷን የቻለች ቢሊዮነር ለመሆን የሰራችው ስራ፣ ለልጆቿ የምትሰጠው ፍቅርና የደረሰባትን ሐዘን ተቋቁማ ለተከታዮቿ የምታሳየው ብርታት ለብዙ ሴቶች ተምሳሌት ያደርጋታል። ከምንም ተነስተሽ ወደ ሰማይ መውጣት ትችያለሽ የሚለው የእሷ መፈክር ነው። የጆርጂና ሮድሪጌዝ ታሪክ ይህንን ይመስላል። በድህነት ያደገች፣ አባቷ የታሰረባት፣ በቤት ሰራተኝነትና በሱቅ ረዳትነት የለፋችው ያቺ ልጅ ዛሬ የዓለማችን ተጽዕኖ ፈጣሪ ሴት ሆናለች። ህይወት አንዳንዴ በጉቺ ሱቅ ውስጥ፣ አንዳንዴ ደግሞ በቡጋቲ መኪና ውስጥ ትመጣለች። ዋናው ነገር ተስፋ አለመቁረጥ ነው። በቀጣይ የማን ታሪክ ይሰራላችሁ? መልካም ጊዜ።